ትንሽ ስሜታዊ ሆኜ ተናገርኩ። ታውቃለህ እኔ አንተን ተናግሬ አላውቅም። እባክህ ደሬ ከልቤ ይቅርታ አድርግልኝ። እሺ እንደዚህ ነው እሺ የምትለኝ? በቃ ፈገግ ብለህ እቅፍ ውስጥ አድርገህ ነው እንጂ አቅፈህ ግለጽልኝ ስልህ አንተ እሺ ትለኛለህ? እሺ ማለቴ ምን አደረግሽ እንዴ? ከዚህ በላይ ምን ላድርግህ? ጨቀጨኩ። ለዛ ነው ቤቱን ጥላ ይወጣ። ግን ደግሞ እባክህ ተረዳኝ። ፈልጌው አይደለም። እኔ ባንቺ አላዝንም፣ በጭራሽ አላዝንም። አላዝንም ስልሽ ካፌ ሳይሆን ከልቤ ነው። ሙሃንም በውጭ አገኛቸዋለሁ። ከምርዳታ ትክክለኛ ውሳኔ አይደለም። አይ ናታ፣ ከአባቴ የሚበልጥብኝ ምንም ነገር የለም። እኔንስ ለኤቢዚ ትተሽ ልትሄጂ ነው? ምን ማለት ነው? ጨክነሽ እዚህ ትተሽ ልትሄጂ ነው? አንተ ቆይ ኤቢን ትወዳታለህ እንዴ? እኔ እንደዛ አላልኩም ናታን። እናትሽን እስክታገኝ ድረስ ይሄን አድርጋለሁ ይሄን አላድርግም አትበይሽ። አልገባኝም። አሁን እናትሽን ለማግኘት ተዘጋጂ፣ ቆንጆ ልበሺ፣ ደስተኛ ሁኚ። በቃ ሌላውን ሌላ ቀን እናወራለን። እሺ። አባዬ ደግሞ ለምንድን ነው የማይነሳው? አንተ ደግሞ ሻወር ቤት ውስጥ ምንድን ነው ያለው? ከፋው ይቅርታ መጠየቅ የፈለኩት። ይኸውልሽ ማለቴ ሳታጠፊ እኮ ይቅርታ መጠየቅ የለብሽም። እንዴ ደሬ አንተ ስታጠፋ እኔ ካልጠየቅኩ፣ እኔ ሳጠፋ አንተ ይቅርታ ካልጠየቅ፣ ትዳርን በዚህ ልክ ተስማምተን ካልመራን እንዴት ትዳራችን መያዝ እንችላለን? ችዬ እንደ ወይዘሮ ማርታ አይነት ቅን ልብ ይስጣችሁ። አሚን በሉ ጋይስ። እንደ ማርታ አይነት አስተዋይ ሴቶች ያድርገን ጋይሶች። የምረኔ በጣም ነው እንግዲህ ጋይስ። በቃ አንዱ ድራማ እንደ ድራማ ከመዝናናታችን በቃ ጀስት ከማየታችን ባሻገር ጋይስ እያንዳንዱ ነገር የምንወስደው ትምህርት አለ። እኔ በጣም የተማርኩት ከወይዘሮ ማርታ በቃ በጣም ነው የወደድኩላት። ትግስቷን፣ አስተውሎቷን፣ ነገሮችን የምታይበትን መንገድ በስማም አንዱ ማርታ አይነት ሴቶች ያድርገን የምር ማለት ነው ጋይስ። ወይ እንዴት ብዬ ልንገራችሁ ጋይስ? አስባችሁታል? እንደዚህ አይነት ሴት ብንሆን በቃ እስኪ በቃ እንደዚህ አይነት ሴት ሰፊ ልቦና እግዚአብሔር ይስጠን። አስባችሁታል ጋይስ? ደረጀ በራሱ ስተት በለዋ ላይ እንግዲህ ከአንድም ሁለት ልጅ ወልዶ ለዛውም ደግሞ ከቤት ሰራተኛው ለዛውም ደግሞ የ20 ምናምን አመት ቆንጆ ልጅ ቤቱ አስቀምጦ የጓደኛ አይነት ልጅ ናት ብሎ ቁጭ አድርጎ ምንም ነገር በቃ ማትጠራጠር ማለት አእምሮዋ እንኳን የሆነ ነገር ሲመጣ በስማም ብላ ነው ከውስጧ በቃ እንትን የምትለው። ኢቭን አይደለም እሷን ተዋትና ማለት እሷ በቃ ማሰብ አትፈልግም። እሷን ተዋትና በአካባቢዋ በዙሪያዋ ያሉ ሰዎች ቤተሰቦቿ በባለፈው ራሱ እህቷ አይታቿ እንዴት እንደሆነ ኢቭን ደግሞ አብጌል ዛሬ ተስተካከለች እንዴ አብጌል ደረጀ ምን ስታደርግ እንደነበረ ታውቃላችሁ? ያንዳንዱን ነገር በቃ እያንዳንዱ እርምጃ በየሰከንዶች ነበረ። በቃ እማዬ እንደዚህ ነው፣ እማዬ እንደዚህ ነው፣ እማዬ ተኝተሻል፣ እማዬ ምን እያረግሽ ነው፣ እማዬ በጣም እየተጃጃልሽ ነው፣ እማዬ እየተጫወተብሽ ነው፣ አባዬ እማዬ በላይሽ ላይ እንደዚህ ተደርጎ ነው፣ ዳጣ የሱ ልጅ ናት፣ ሰላም ያረገዘችው ከሱ ነው። በቃ ማትላት የለም ነበር ታውቃላችሁ ጋይስ። በቃ በጣም አእምሮዋን ብርዝርዝርዝ ታደርገዋለች። ግን በቃ በስማም አረ በቃ ተይኝ ምናምን ብላ ነው እንግዲህ እሷን ካጠገቧ የምታባራት ጋይስ። በቃ ነገሮችን የምታይበት ደረጃም በፍጹም በቃ ላለመጠርጠር የምትሄድበት ኢቭን ጠርጥራም ራሱ የሞከረችውን ነገር በቃ እንዴት እንደሆነ ታውቃላችሁ። ደረጃም በነገራችን ላይ በጣም ነው የሚያሳዝነው። ጎበዝ፣ አስተዋይ፣ በቃ ጎበዝ፣ ጠንካራ፣ ንጹህ ሰው ነው። ግን የሰው ልጅ ሰዎች ነንና ስጋ ለባሾች ነንና ወደቀ። አንድ ሰዓት ላይ በቃ ወደቀ። ያ ነገር ተፈጠረ። በዛ ላይ ደግሞ የሰራው በጣም ትልቁ ስህተቱ ምንድነው ታውቃላችሁ? እሱ ይዳጣል ልጁን ከእናትየዋ ነጥሎ መጣሉ። እሱ ነው በጣም ከባዱ ነገር። መጀመሪያ ሰላም እንደወለደች ሆኖ ቢሆን አንደኛው ወዲያውኑ ይታወቅ ነበረ። ሁለተኛ እሱም ይሄን ያክል ጭንቀት አይቆይበትም ነበር። ሲቀጥል ደግሞ አሁን ትልቅ አሁን ከባዱ ነገር ምን ታውቃላችሁ? የዳጣ መወለድ አይደለም፣ የዳጣ ልጁ መሆን ብቻ አይደለም። ይሄን ያክል ዘመን ለካ በላይ ላይ ሴት ጋር እየዘሞተብኝ ነበር። በተለይ ደግሞ ሁለተኛ ደግሞ ከሰላም ጋር ሁለተኛ ልጅ እንዳለው ሲታወቅ ለዛውም በሰራተኛው ጋር በጣም ከባድ ነው ጋይስ። ሰላም አርግዛ ቤታቸው በተቀመጠች ሰዓት ላይ 9 ወር እስከሚገባ ድረስ ቤታቸው ነው ያቆየችው።
ግን በዙሪያቸው ያለ ሰው ያንን ሁሉ ያክል ነገር ሲናገር ያንን ሁሉ ጥርጣሬውን ያን ሁሉ የራሱን ስሜት ሁሉም ሰው ሲያንጸባርቅ ለሰከንድ እሷ ግን ተጠራጥራ ዳሬ ምንድነው ብላ ወይ ጠይቀው አታውቅም። ግን በቃ ዳጣ ስለ ዳጣ ምናምን አንዳንድ ነገር ትጠይቀዋለች። ግን ስትጠይቀውም ደግሞ እሱ የሚሰጣት መልስ ይህን ያክል አጥጋቢ የሚባል አይደለም። ግን ደግሞ እሺ ብላ ነው የምትቀበለው። ውስጧ የሆነ ነገር ሳያስብ ቀርቶ አይደለም፣ ግን የምትችልበት ነገሮችን በቃ ጥጥት አድርጋ ጋይስ የምር ማለት ነው። በቃ ነገሮችን ዋጥ አድርጋ የሆነ በቃ አለ አይደለ በቃ ዋጥ አድርጋ እያንዳንዱን ነገር እንደዚህ ጥጥት አድርጋ በምንም አይነት ነገር ሐሳቡን እያንዳንዱን ይሄንን ወደ አእምሮዋን የሚመጣውን ነገር ለራሱ በቃ አስቁማ ነገሮችን የምታይበት የምታስተካክልበት መንገድ እንደዚህ በቃል የሚገለጽ ነገር አይደለም። እኔ በራሴ በጣም ነው የተገረምኩት፣ በጣም ነው የተደሰትኩት። በጣም ጎበዝ፣ አስተዋይ፣ ጀግና ሴት ናት። እንግዲህ እንደሱ አይነት ሴት ለመሆን እኔ እመኛለሁ፣ መመኘት ሳይሆን እሞክራለሁ። እግዚአብሔር ቢያግዘን። ወይኔ በስማምችን ሴት ማን ያገኛታል ጋይስ? የምር ብንሆን እውነት እንደዚህ በተለይ ደግሞ ለትዳራችን ለቤተሰባችን። በነገራችን ላይ ይሄ እንደዚህ አይነታችሁ ራሳ ይሄ ባህሪ ይሄን ነገር ብታዳብሩት ብታጎለብቱት ከማንኛውም ሰው ጋር ያኖራችኋል እንጂ አይጎዳችሁም። ደግሞ እናንተ ሰዎችን እስካልጎዳችሁ ድረስ በቅን ልቦናችሁ በንጹህ ሕሊናችሁ እስከተጓዛችሁ ድረስ በፍጹም የሚፈጠር አይነት ነገርም አይኖርም። ምክንያቱም እናንተንም እግዚአብሔር ስለሚጠብቃችሁ። ስለዚህ በጣም ከባድ ነገር ነበረ። ግን ወይዘሮ ማርታ ነገሮችን ያየችበት መንገድ ለደረጀ እንግዲህ ትናንትና በቃ ደረጀ እንኳንም ተመለሰ ነው ያልኩት። ዳጣን ከእናቷ ጋር ሳያገናኛት እንኳንም ተመለሰ፣ እንኳንም ተመለሱ፣ በቃ እንኳንም ተመለሱ፣ እንኳንም እሰይ ተመለሱ ነው ያልኩት። ምክንያቱም ለምን ታውቃላችሁ ጋይስ? ከተመለሰ በኋላ ይቅርታ ተደራረጉ፣ ይቅርታ ሰጠችው፣ እሱም ተቀበለ። በእርግጥ እሱ ተቀባይ አልነበረም፣ ሰጭ ነበር መሆን ያለበት። ግን በተገላቢጦሽ በቃ አጥፍቷል። ግን በቃ ደረ ይቅርታ አድርግልኝ፣ በቃ ፍጹም ተቀይመኝ ነው አይደል? በቃ ይቅርታ አድርግልኝ ብላ ነው እንግዲህ ራሷ ይቅርታ ጠየቀችውና ይሄ ደግሞ በጣም ይበረታ፣ በጣም ደስ የሚል ሰፊ ልቦናን እንትን የሚያስፈልግ ነገር ነው። በጣም ደስ የሚል ነገር ነበር። ቤተሰቦቻችን አሪፍ ነገር፣ በጣም የሚያምር ነገር ነው። ይሄ በጣም ደስ የሚል ነገር ነው። በቃ ከቃል በላይ የሆነ ነገር ነው። ቤተሰቦቻችን ሁላችን ደስ ብሎናል። እንግዲህ እንደ ማርታ አይነት ሴት እንድንሆን ፍላጎታችን ነው። እግዚአብሔር ይርዳን። እኔ በራሴ ምርጋይስ ፍላጎቴ ነው እውነት ለመናገር። ምክንያቱም እንደዚህ አይነት ሴት በሆን በቃ እግዚአብሔር ሰፊ ልቦና ሰጥቶኝ ሰምቶ መቻል አይቶ ማለፍ ምን አይነት ጸጋ መሰላችሁ። ምክንያቱም ጋይስ አሁን ላይ እያንዳንዱን ነገር አይታችሁ አትዘልቁትም፣ ሰምታችሁ በቃ አይዘለቅም። ራስ የሚቆረቁር ነገር ነው፣ ማለፍ አትችሉም። ምክንያቱም ሁኔታዎች በቃ ከአቅም በላይ ናቸው፣ ከአእምሮ በላይ ናቸው። እና እሱ ነገር በጣም የሚያስደስት ነገር ነው። እንግዲህ ዳጣም ዛሬ በጣም ደስተኛ ሆናለች። ደግሞ በጣም ነው የገረማት። በተለይ ሰላም ሰፈር ሲሄዱ በጣም ነው ግራ የተጋባችው። ማለት የት ነው የምትወስደኝ አባዬ? እኮ የሰላም እየሰፈር ነው እንጂ የት ነው የምትወስደኝ ስትለው መጀመሪያ እንግዲህ እናትሽ ጋር ነው የምወስድሽ ብሏታልና እሺ ብላ እንግዲህ እየሄዱ ያለ የሚሄዱት ሰላም ሰፈር ነው። ሰላምን ያው ሰፈሩን ታውቀዋለችና አባዬ የት ነው የመጣ ነው? ማይ ሰላም እየሰፈር እኮ ነው ያለ ነው ምናምን ስትለው በቃ እዚህ ሰፈር ነው፣ ሰፈሩ ረጅ ነው ያላት። እና እንዴ እሺ ግን ሰላምዬ ታውቃታለች እንዴ እናቴን? ቆይ ይሄ ነገር ጎረቤት ናቸው እንዴ? እኔ እኮ ፊቱንም ሰላምዬ እናቴ እንደምታውቃት ጠርጥሬ ነበረ፣ ጠይቂያትም ነበረ። ቆይ ማገኛታለሁ። ምክንያቱም እንዴት በቃ ለምን ንገረኝ ስላት በሰዓቱ ለምንድን ነው ያልነገረችኝ? በቃ ሰላምዬ እያንዳንዱን ጥያቄ ውየውላት ጠይቃታለሁኝ እያለች ነው እንግዲህ ስትል የነበረው። እንግዲህ እሷም ችግር የለውም እንግዲህ ሰላምዬም ደግሞ እርግጠኛ ነኝ የመጣውን ጥያቄ ለመቀበል ዝግጁ ናት። ምክንያቱም አስባበት ሆን ብላ ነው። ያው ምክንያቱም ደረጀ ያለውን ነገር ማስተካከል ስላለብኝ ዝም በይ ስላላት ግዴታ ይሄን ነገር መታገስ ስላለባት ብዙ ነገሮችን አልፋለች ማለት ነው ቤተሰቦቻችን። ይሄ ደግሞ ደስ የሚል መልካም ነገር ነው። ቀጣይ ደግሞ ዳጣና ሰላምዬ ሲተቃቀፉ ማየት እኔ ናፍቆኛል። ዳጥሻ የኔ ፈንድሻ እንግዲህ ደስታሽ ሙሉ ሆኖ ደግሞ ከእናትሽ ጋር ስትገናኝ ማየት ምኞታችን ነው ቤተሰቦቻችን። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።